በደም ነው የምትገባው። ያነባል ለዛ ቃል እያንዳንዱ ይመክራል ራሱ ላይ እንዳለ ግን አያውቅም። 66 እሱ ላይ እንዳለ አታውቅም። ልጁ አያውቅም። አላሳየኸውም። አልታየኸውም። በምን ስራ ቆይ አናግረኝ። በስርዓቱ አናግረኝ። አንተ እሱ ላይ እንዳለ የ666 መንፈስ እንዳለ አላወቀም። ስራ ሳላሰራሁም የመንፈሱን ስራ የእናንተን ስራ ሰርቼዋለሁ። ሚስጥር ነው እሱ አሰርተሃል። አሁን የመጨረሻዬ ነው። ቃል ኪዳን ግን አላወቀም። እሱን ስራውን ስታሰራው የእናንተን ስራ ስታሰራ አላወቀም። ዝሙቱን ያውቃል። ግን በቃ ያው እምቢ ብሏል። አሁን ቃል ኪዳን አድርገዋል። አግብቷል። በቤተ ክርስቲያን አገባ እኮ ከዚህ አንተ ነህ ደግሞ እንዴት አይ ስራ ራሳችንን አንተ ገራው። እንዴት አንተ ገራው። ከዚህ ተመልሶ ዝሙት በቃ ምን እናድርግ ታዲያ? እንዴ ቀረ፣ ዝሙቱ ቀረ። ተቃጠልኩ ወይ? ተቃጠላችሁ? ይኸኛው ለምን አንቃጠልም እላችኋለሁ ብላለች። አይፈልገውም። ለምን አይፈልገውም? አሁን ይቅርታ ጠይቀውሽ ማንን እሱና ኮብራው ይጠይቀኝ። እንዴት ሚስጥራችን እኮ ያወጣው እሱ ነው። ሳይገረፍ ያወራው እሱ ነው። ሳይገረፍ ያወራው ሚስጥሩን እሱ ነው። አልናገርም። በጣም ምን ቸገረው? እናንተ እሱ ላወራው እናንተ ምን ቸገራችሁ? ለምን ያወጣል? ለምን እንዴ? መንግስታችንን ድርጅታችንን ነው ያዋረደው። ድርጅት ኮብራው ድርጅት ነን። ዓለምን እያንቀጠቀጥን ያለን ድርጅት ነን እኛ። አይ በገንዘብ ምልክታችሁ በገንዘባችሁ እንዴት አንረዳማ? ህጋችን ያልተቀበለ አንረዳም። ለማን